ጎጃም ውስጥ እዚህ ሴረኛ ብልጽግና እነዚህ ሰዎች መውለድ አሁን እኮ እዚያው ፈጣሪ ተገደለኝ ይግደለኝ ሆስፒታል እጅ አልወልድም ብላ ቢቡኝ ወረዳ ላይ የቀረ ሁሉ አለ። በግልጽ ልንገርሽ ተኩስ ማታ ነው ሁሉ ይተኮሳል። ከዚያ ውጭ ምንሻ ሲሞት የሚቀብሩ የራሳቸው እንደ ድሮ ፍታት ምናምን ባህል የለም ድጎ ላይ ማለት ነው። ሽማግሌ ምንም ይሁን ለምን አስልሟል እና ያው መችስ ምን ይደረጋል ሲቀበር እኮ ምን እንደው ታውቂያለሽ ተኩሷል። ለምን ተኮስ አንቀብርም ብሏል ህዝቡ ሲል ይቅርታ ምናምን ሳይሆን ባቀብር እዚህ ጉድጓድ ነው የምንቀብርህ እያለ ቄስ አባቶችን ሽማግሌዎችን የአገር ሽማግሌዎችን እናት አባቶችን የሚያንገራግር ምንሻ ለምሳሌ ደሴ ማነው የሚባል ከፊት የሚገርምሽ የደሴ የሚባለው ዘበኛ እንትን ዘበኛ አልነበረም የገጠር ምንሻ ነበር። ከገጠር ምንሻ ዘበኛ ሆነ የፍርድ ቤት ከፍርድ ቤት አሁን ሰው ሲያጡ ግን የምንሻ ጽሕፈት ቤት አድርጉ ኃላፊ አስብ። ይሄ ልጅ ትምህርት ደረጃ የለው ይሄ ልጅ ይሄማ የሞተው ነው። ማህበራዊ ሚዲያ ላይ እየወጣ ሲቀደድ የነበረው ቀዳዳ ነው ሪፈር ተብሏል። ቢቡኝ ወረዳ ለምሳሌ እንደ ከተማ ነው እንጂ ብልጽግና ያለበት እና የድጎ ህዝብ የቢቡኝ ወረዳ ህዝብ እንዴት እንደሚሰቃይ ከተማ ከሄድክ አንተ እንደዚህ ወገን ነህ አንተ እንደዚህ ነህ። በመሰረቱ ከተማ የሚሄድ የለም። በአህያ ቀረጥ ይቀርጣል ብልጽግና በአህያ ተጭና እኛ እየሞት እኛ ጦም እያደርን ይላል ምንሻ በአህያ ቀረጥ የሚቀርጥ ምንሻ ያለበት ብልጽግና ይሄ ነው ትልቁ መሰረተ ልማት። እና እኔ እውነት ለመናገር እንደው በዚህ ለሁሉም ቢደርስ ቢቡኝ ወረዳ ላይ በተለይ የሚሰራው ስራ 400 ምንሻ አለ እና እነዚያን ብታይ ድሮ ሌባ የነበሩ ከየበራው ከየምን ሲሰርቁ የነበሩ ልክስክስ ለማኞች የትምህርት ደረጃ የሌላቸው እኔ የትምህርት ደረጃ አለኝ ብሎ እዚህ ጋር አንድ ምንሻ እንትን ማለት ይችላል። ከዛ ውጭ የድሮ በወያኔ ምንሻ የነበሩ አሁንም በፋኖ ሲመጣ እኮ እነዚህ ሽማጋግሌ ናቸው እኛን ያግዙናል ብለን የተውናቸው ተመልሰው ገቡ። ብልጽግና ሲገባ አስቢ እንግዲህ ያላቸው ሀብትና ንብረት ታዩ ያን ትቶ ግን በ5 ሺህ ብር ቤተሰቦቹን ሲያስለቅስ ይውላል። እነ ድረስ ባሪያው የሚባል ምንሻ ነው እሱን ታዩ በፊትም ቤተሰብ መቀየር የማይችል ሰው እያዋጣ ነበር ልጁንም ልብስም ያለብስለት ያ ተስፋ የቆረጠ ተስፋ ከመቁረጥ አንፃር ነው። እና እነዚያ ደና ምንሻዎች ምን ሽማጋግሌዎች አንዱ አራ እንግዲህ የቀረው የዳውም ወጣቱ ከዚያ ወዲህ እየወጣ ነው። እና ብልጽግና በዚህ ልክ የወረደ ነው። ብልጽግና ሰው ጥሩ ነው ብሎ የሚያስብ እኔ እውነት ለመናገር እኔ የብልጽግና ልጆች በዚህ በመኪና ላይ ድሮ የጋሸ ልጅ ይሉ የነበሩት እኮ ዛሬ የከሌ ልጅ ለማለት እኮ እያፈሩ ነው። እኛ ግን አንናገራቸውም። አባታቸው አጠፋ ብለን ልጅ አንቆጣም። ልጅ የብልጽግና የባንዳ ልጅ ግን የኛ ልጆች ናቸው። ለምን አባታቸው ሰይጣን ቢወርሰው ልጆቻቸው ሰው ሊሆኑ ሰው ናቸው። የምንሻ ልጅ እምቢ ብሎ ፋኖም የተቀላቀላለ የምንሻን አንተ ቆሻሻ ብሎ በሬውን ነርቶበት የመጣ ልጅ አለ። በግልጽ የምነግርሽ ነገር የምንሻ ልጅ ቤተሰብ የኛ ቤተሰብ ነው። ግን ምን ያደርጋሉ መሰለሽ እኛን ከነሱ ቤተሰብ ሌላ ነገር ጥላቻ ለማድረግ የፋኖም ቤተሰብ ይቀጠቅጣሉ፣ ቤት ያፈርሳሉ። የኔ ራሱ 3-4 ቤት ነው ያፈረሱ። የማይሰሩት ስራ የለም። ለምን መሰለሽ እኛ እነዚያን ሳናረግ የነሱ ልጅ ወይም እንደነሱ እንዲጠሉ ከቤተሰብ አትነጥለይ ክላልኝ አንተ ምን የማደለ ብላ እኮ ልጆችንም ከፈለምኝ ያበላለሁ ብላ እዚያው የኔ የሀገር ህዝብ ይቅበረኝ ይግደለኝ እኔ ወደ አንተ ልጆችም ወደ አንተ አይመጡም ብላ የተቀመጠ ስንት የምንሻ ምሽቶች አሉ። ምንሻ ማለት ግን አስዩ በጎን የሚገድል እንግዲህ የምንሻ መሬት አይታረስም። ማን ይረስለት? ልጆቹን ደፍቶ ለአብይ አህመድ ገረድ የሆነ እና ብልጽግና ላይ የተማረ የተሻለ በዚህ ሰዓት ብልጽግና የሚፈልገው ገረድ የሚሆንለትን እንጂ አገር የሚያረማለትን ህዝብ እንዲኖር መሰረተ ልማት የሚሰራለትን የተሻለ ሐሳብ የሚያፈልቅለትን ጥሩ ሰው አይፈልግም። የተማረ ሰው አይፈልግም ብልጽግና። ለምን ገረድ ብቻ ነው የሚፈልግ? አህያን መገዣት ስጓ ይበላል ብለሽ አይደለም ለመጫን ብቻ ነው አይደለ?
ብልጽግና ምንሻንና ፖሊስ አድማ ብተናን እኔ ደንቆሮ የሚሰበስበው ስጋው ይበላል ወይ ነገ እንደዚህ ያደርገኛል ብሎ አይደለም። ስልጣኑን እንዲያራዝምለት እየጫነው ነው። ይሄ እኮ ጭነት እኮ ከዚህ ለምሳሌ አህያማ ጭነቷን ከዚህ ቦታ ወይ ወፍጮ ቤት ከሆነ ወይ ከገበያ እስከ ቤት ታራግፋለች፣ ታርፋለች፣ ትንትሰርም ምንሻ እኮ ሁሌ ተገርዶ ተሸክሞ ነው ሁሌ ምሽግ ላይ። እስቲ አንድ ምንሻ ብልጽግና ባለበት ምንሻ መከላከያ ባለበት ምንሻ ቤት ያራል ወይ? እንደ ወረዳው ለምሳሌ ቢቡኝ ወረዳ የሚያራ ሁሉም ብልጽግና እናውቀዋለን። አስተዳደር ነው። ለምን ቤቱ ያርም? እንዲህ የሆነ ነው ብልጽግና። ወረዳ ተቆጣጥረናል፣ ወረዳን እየመራን ነው ብሎ የሚል ሄል ላይ ሄት ቀበሌ ደሰራ ሄት ወረዳ እንትን ቀበሌ ላይ የሆነ ነገር አሰራህ አርሶ አደሩ ነው ቀበሌ ላይ ሰበሰብክ ቢባል እኮ እንደ ወረዳ ስላልኩ እንጂ በሁሉም ወረዳ እንደዛ ነው። ከከተማ 0102 ቀበሌ እንኳን እንደ ልቡ ወጥቶ ብቻውን አንድ አመራር መጓዝና መቀስቀስ አይችልም። ይሄ ባለበት ብልጽግና አማራ ክልል እየገዛው ነው ማለት እሱን ለማያውቁ ለሰበሰባቸው ለነምነሻ ለነደንቆር ይንገረው። ለአማራ ሕዝብ ግን ይሄን ማስረዳት ቂልነት ነው የሚሆን። ስለዚህ በዚህ ነው ጨርሻለሁ። እስቲ አንዳንድ በይ ይቅርታ አክስቲ። ልክ ነው ወንድም፣ እነሱ ሆዲያቸውን እንጂ ህዝብ አያዩም። እኔ ተወልጄ ያደግኩበት አካባቢ የሚገርምህ ውሻ የታሰረ ውሻ አብረው ከቤቱ ጋር ሲያቃጥሉ ንብ ወደ 11 ቀፎ ንብ ማሩን ብልት አድርገው ንቡን አብረው አቃጠሉት። የሚገርም ማሩን በልተው ከብቶቹ እንዳለ እንዴት ታሰሩ? እንስሶቹን ምን አለፈተው ቢለቁ እንዳለ አቃጠሉት። ወደ 11 ቤት አስብ እንግዲህ ሙሉን እንስሶቹን የታሰረ ውሻ ውጭ ላይ ነው ያለው። ምን አለፈተው ቢለቁት ውሻውን የትም ይሄዳል። ውሻው ይሻላል እኮ ከነሱ። ውሻው ማለት ያሳደገው ጌታውን ያውቃል። ምንሻ ማለት የደረመናም ምንሻ ማለት እኮ ቤተሰብ እናት አባቱን የሚያውቅ አሳልፎ የሸጠ ባንዳ ነው። እኔ በህይወቴ በጣም ያስጠላኝ ምንሻ ያንስ እንደው ፖሊስ አድማ ብተና ወጣቶች ሊሆኑ ይችላሉ ወይም ያልወለዱ ሊባል ይችላል። ይሄ ምንሻ ግን 10 ልጅ ሽጦ የገባ ነው። አሁን ምንሻ እኔ በግልጽ ልንገርሽ መቼም ሲክድ ወንድም ነው ትቀበይዋለሽ እንጂ በጣም ነው የሚያንደው። ተመቸሽ ገብርኤል? ተመቸኝ፣ በጣም ተመችተኛል። ስለዚህ ምንሻ ማለት ውሻው ይሻላል። እንዲያውም ውሻውን ያዩት ምን ታውቂያለሽ? የተሻለ ሰው ነው። ይሄ ውሻ ጠባቂ ነው። እምነት አለው ነገ ይነክሰናል ብለው ነው ፈርተውት ነው። ውሻውንም ያማራን ይልሽ ውሻው እምነት አለው። ምንሻ ግን እምነት የሌለው ካዲያን ነው። ለምን ነው የምትታገል ቤተሰብን? እኔ በግልጽ የምነግርሽ ነገር ቤተሰብ እምነት ሊያስቀይርሽ ይችላል ቢባል አይቻልም። ገብተሻል ወይ? የሆነ ነገር ከሚሆን ባላይ ብሎ ራስን ያጠፋል። ከዛ ውጭ ግን ለማን ብሎ ነው ቤተሰቦችን የሸጠ? የምንሽ ለሆዱ ለከርሱ እኔ አሁን ልንገርሽ ምንሻን እንዲያው እዚህ የካዱትን እንዲያው ሆዳቸውን ላስፈትሸው ይሆን ትርፍ የሆነ ሁለተኛ ሆድ አላቸው ወይ ሁለተኛ ኮምፖ ቤታላቸው ይላል። የተለየ በሆዱ ሊገዛበት የሚችል ሌላ ትርፍ የሆነ ነገር ፔስታል አለ እንደወስጡ የሆነ ነገር የሚይዝ ደሞ እኮ ደህና ነገር እኮ ቢከፈላቸው ምን አለ? ደህና ነገር እኮ አይሰጣቸው። እዛም ነው የሚገርምሽ ዛሬ አንድ በሬ አንድ ወይፈን በ50 ሺህ ብር ቢገዛ ልንገርሽ፣ አንድ ወይፈን በ50 ሺህ ብር ቢገዛ በ6 ወር 150 200 ሺህ ብር ያደለው ግን ስለዚህ ይህንን አሁን እኮ 5 ሺህ ብር በአመት ስታስበው 60 ሺህ ብር ነው። ግን የሰውዬ በ8 ወር መሬቱን እያረሰ
ሁሉን እየሰራ ልጆቹን እየቀለበ ከብቱን እያረባ አንድ በሬ እንደ ትርፍ ቢጠቀም በ8 ወር 150 ሺህ ያገኛል። አስበው የ3 ዓመት ግልድናው በ8 ወር በ6 ወር በ5 ወር ይቀንሷል። ግን የደንቆሮ ምንሻ ማለት ነው። አፈሪ ብላ እንዲያው ምንሻ ሚኒሻ የሰፈር ውሻ የተባለው ሰፈር እየሄደ ህዝቡን አስጨረሰ። ውሻ እንዲያውም ውሻማ ተሻለ በለጠ እኮ አሁን መከላከያ ባለበትና ምንሻ ምናምን ባለበት እኮ ይኸውልሽ አሁን ምንሻ ባለበት ቡሌ ትራፊ አይወድቅም አይደለ? ውሻው ተራበና ውሻው ወጥቷል። አሁን የሰፈር ውሻና የሰፈር ውሻ የተባለው ምንሻው ነው። ውሾችማ ጀግና ሆነዋል። እንዲያውም ሆራ ይዘምታሉ ከእናንተ ኋላ እመቱ ነው የምልሽ። እመቤቴ ነው እውነት ለመናገር ይኸው ባሪያም ብዬ ማለት ነው። እንደወረ ድጎ ላይ ሌላም ሰው ጠይቅ ምናምን ሀገርሽ ልዞረ ውሾች ምንሾችን ሲያዩ ይጮሃሉ። ማታ አያስጠጓቸውም ንጹሃን ካልሆነ ሰው ነው። እውነት ነው እንዴ! ውሻ እኮ ታማኝ ነው ለቤቱ ለዛ ለባለቤቱ ታማኝ ነው ውሻ። ሰብኔናት አለን ካተ ከታች አስገባኝ ሚኒሻ ነኝ ይላል። እስኪ ቪዲዮ ከወጣ አስገባው። አይ ሚኒሻ እሱም ገንዘብ ነው። ምንሽ ነገራችን ላይ ምንሻም ገንዘብ ነው። ታዩ እሱ እኮ አቁሙ የሞተ እኮ ነው። አሁን ለምንሻ እኮ ተለቅሶለታል። ምንሻ ወደ ምንሻ ሲገባ እኮ ድሮ ወጥቷ ሁሉ ነገር ምናምን የሚባለው ሚስቶንች ሱሪውን ተባለ። የምንሻ መጀመሪያ ወደ ምንሻ ሲገባ ነው ሱሪውን የፈታ